አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የህክማ ዩቲዩብ ቻናል ቤተሰቦች እንዴት እንደምቆያችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሀባይብ ውዶች ላይክ፣ ሼር፣ ሰብስክራይብ፣ ሀሳብ አስተያየት ኮሜንት ሴክሽን ላይ እያስቀመጣችሁ አንድነታችሁን አሳዩኝ፣ አበረታቱኝ። ብርታታችሁ አይለየን። ደገፍ ገፍ አርጉንና እኛንም ወደፊት እንድንጓዝ ብርታቱን እንላቸዋለን። ሀባይብ አይከፈልበትም። ማበረታቱን እኔ ደገፍ ከፍ አድርጎን እንጂ ያጀማ እና ዛሬ ምን ነበር መሰላችሁ ላወራችሁ የመጣሁት? ዛሬ የማወራችሁ ነገር በወንዶች ወይንም መችስ እኛ ሙስሊም እንደመሆናችን መጠን በትዳር ዙሪያ አንድ ሀሳብ መስጠት ስላለብኝ ነው ሀባይብ። እና ትዳር ሲባል የኔ ራሳችሁን መስዋዕት የምታረጉበት ወጋ የምከፍሉበት የምትከበሩበትም ራሳችን የምቆጥቡበትም ትዳር በውስጡ በጣም ብዙ ነገር አለው ማለት ነው እህቶችዬ። ግን እኛ አሁን ሰዓት ወንዶች ሴት ልጅ የቃቃ ጨዋታ ጌም ወይንም ምን መሰላችሁ የሆነ እንደ ቁስ ነገር እየተጠቀሙብን ስለሆነ አብዝታችሁ መንከባከባችሁን ቀነስ ራሳችሁን ኮነት። እኛ በነዶራ ሆድ ስለሆነ እያንዳንዳችን ማለት ነው ሴት ላይ ስንባል ኤዋህ በነዶራ ሆድ በውሸት ቃል የምንታለል የምንመኝ ስለሆነ ልብ ላስበላችሁ ብዬ ነው። በነገራችን ላይ በእኔ ምክር ወይንም በእኔ ንግግር የሆነ ጫ ብሎት የሚመለስ ሰው ካለ ለእኔ ትልቅ ነገር ነው። አንዲ ሰው ራሱ ባተረፍ ማለት ነው። እና ሴቶችዬ ስንወድ ስናፈቅር ለብ ብለን ልናስብ ይገባል። ወንድ ልጅ እየተንከባከብሹ በህርሽ ቁጥር ለሱ አብዝተሽ ጊዜሽን፣ ገንዘብሽን፣ ሁለንተንሽን አብዝተሽ በሰጠሹ ቁጥር እሱ እንደምን እየቆጠረሽ አይደል? እንደ እናት ይቆጥርሻል። በነገራችን ላይ የሆኖቹ ወንዱ እያንዳንዱ እርምጃቸው በጥቅም የተሞሉ ናቸው። ኮንፊደንስ የሌላቸው፣ ሞራል የሌላቸው፣ ወንድነታቸውን የረሱ ስላችሁ ሞራል የሌላቸው፣ ኮንፊደንስ የሌላቸው፣ በወንድነታቸው ተብቃቅተው መቆም የማይችሉ ውዴታ እንኳን ብትሰጫቸው የማይገባቸው ፍቅር ምን እንደሆነ የማያውቁ ናቸው የአሁኖቹ ወንዶች። ግን እኛ ግዴታ ህይወት ማያዝ ስላለብን መውለድ ስላለብን ትዳር መቀጠል ስላለብን ብለን ካሰብን ደግሞ ስንወድም ሆነ ስናፈቅርም ሆነ ስንንከባከብም ሆነ ልብ ቆጠብ ልንሆን ይገባል። ያለበለዚያ እንዴና ነው የሚቆጥሩት? የምሬን ነው የምላችሁ። እኔ ነጭ ነው የምናገረው፣ ወዲህ አለንም። ለምናደርጋቸው ነገሮች በነጥብ ማድረግ አለብን። ያለበለዚያ እማማ ማዘሩ ነው የሚያረግሽ። ማዘሩ አርጎሽ ተጠቅሞብን